ማንፌስቶአችሁ ላይ ትምህርትና ጤና ለሁሉም ዜጋ በነጻ ይሰጣል፣ ለስራ አጦችም እርዳታ ወይም ደግሞ ዳረጎት እናከፋፍላለን ብላችኋል። የኔ ጥያቄ አሁን ኢትዮጵያ ውስጥ አይኤልኦ ባወጣው መረጃ መሰረት ከ8 እስከ 10 ሚሊዮን ስራ ፈላጊ ዜጎች አሉ። በትንሹ በወር 4000 ብር ዳረጎት ብትከፍሏቸው 480 ቢሊዮን ብር በአመት ለነዚህ ሰዎች መክፈል አለባቸው። በዚህ ላይ ከ370 ቢሊዮን ብር በላይ ለመሰረታዊ ፍጆታዎች የሚሰጥ በጀት አለ። አሁን ባለው መረጃ ሁለቱ ተደምሮ 800 ቢሊዮን ይደርሳል። የዚህ ሀገር አመታዊ በጀት 1 ትሪሊዮን ነው። እጃችሁ ላይ የሚቀረው 200 ቢሊዮን ነው። 200 ቢሊዮን ብር ይዛችሁ ለክልሎች የድጎማ በጀት ማድረግ መቻል አለባችሁ። የሥራ ማስኬጃ ወጪዎች አሉባችሁ፣ ካፒታል አላችሁ። ይሄን ሀገር በ200 ቢሊዮን ብር ምን ልታረጉት ነው? አሁን ላይ ያለውን ዳታ ነግረኸኛል። አሁን ላይ ስላለው ዳታ አይደለም እናወራው። በሚቀጥለው አመት የምትረከቡት መንግስት የሚኖረው የቁጥር አቅም ወይም ደግሞ ይሄ ሎጂክ አግባብ ይሆን የነበረው ካልኩሌሽኑ አግባብ ይሆን የነበረው እያንዳንዱን የሥራ አጥ አድርገን ስንደጉም ለመኖር ብናስብ ነው የሚለው ማንፌስቶአችሁ። ለሥራ አጦች ስራ ያገኙ እንትኑ የተፈጠረው ክፍተቱ የተፈጠረው አንተ ያገኘው የኢሃፓ ማኒፌስቶ ነው። እኔ ያለሁት እንደ ትብብር ለኢትዮጵያ አንድነት ነው። What? Bro, what are you talking about, man? ከመረጣችሁ ለዚህ መንደር ትልቅ ድልድይ ይሰራላችኋል። እኛ እኮ ወንዙንም አብሬ እሰራላችኋል።